እስልምና አንድ ሰው በአላህና በመጨረሻው ቀን የሚያምን ከሆነ መልካም እንዲናገር ካልሆነ ግን ዝም እንዲል ያዛል። ንግግር የልብ ነጸብራቅ እንደሆነ ይታመናል። ሌሎች በሌሉበት እነሱን የሚያስከፋ ነገር መናገር እና በሰዎች መካከል ጸብን ለመጫር ወሬ ማመላለስ ነገር በጽኑ የተከለከሉ ናቸው። ቁርአን ሐሜትን የሞተ የወንድምን ስጋ ከመብላት ጋር አመሳስሎታል። ከሰዎች ጋር በሚደረግ ግንኙነት ወቅት ለስላሳ ቃላትን መጠቀም መምረጥ አለበት። መልካም ንግግር ልክ እንደ ሰደቃ ምጽዋት ምንዳ እንደሚያስገኝ ተነግሯል። ሌላው ቀርቶ ከማያስማሙን ሰዎች ጋር እንኳን በጨዋነት መከራከር ይገባል። እውነተኛ ሙስሊም አይዋሽም። እንዲሁም ሰዎችን መስደብም ማሸነፍና ዝቅ አድርጎ መመልከትም የአንድ ሰው መልካም ስራ እንደሚያጠፋ ይነገራል። ምላስን መቆጣጠር የጀነት ዋስትና ከሚያስገኙ ተግባራት አንዱ ነው። ምላስ ምንም እንኳን ትንሽ ብትሆንም ሰው ወደ ከፍተኛ ደረጃ ልትወጣ ወይም ወደ ጥልቅ ጥፋት ልትከት ትችላለች። ስለዚህ አንድን ነገር ከመናገር በፊት ይህ ንግግር ጥቅም አለው፣ እውነት ነው፣ ሰውን ይጎዳል ብሎ ማሰብ ደረጃው ከፍ ያለ ሙስሊም መለያ ነው።